የፍትህ አገልግሎት ለዜጎች በእኩል እንዲዳረስ ሀገሪቱ የጀመረችውን የልማትና የመልካም አስተዳደር ግንባታ ስራዎችን በዘላቂነት ማስቀጠል እንዲሁም በየተቋማቱ የተጀመሩ የለውጥ እንቅስቃሴዎችን ማጠናከር ያስፈልጋል። ከዚህ ቀደም በነበረ ዝግጅት እንደ ሀገር ስራ ላይ በዋለው የፍትህ ትራንስፎርሜሽን አካል አንዱ በሆነውና ተጨባጭ ለውጥ ያመጣል ተብሎ እምነት የተጣለበት የአስተዳደር ስነ ስርዓት ህግ በክልላችን የደረሰበትን ሂደት የዳሰሰ መሰናዶ ማቅረባችን ይታወሳል። አሁን ላይ በክልሉ ፍትህ ቢሮ አዘጋጅነት በትምህርት ቤቶች ህግን እንወቅ ክበብን ለማደራጀት የወጣውን መመሪያና በአስተዳደር ስነ ስርዓት ህጉ ዙሪያ ከባለድርሻ አካላት ጋር ምክክር የተደረገ ቢሆንም በዚህ ዝግጅት የክበባት አደረጃጀት ዙሪያ የነበረውን ውይይትና የውይይቱን ማጠቃለያ ምን መልክ እንደነበረው እናስቃኛችኋለንና ተከታተሉ። ህጻናት ከታችኛው የትምህርት እርከን ጀምሮ ህግን እያወቁ እንዲያድጉ ለማስቻል በክልሉ ፍትህ ቢሮ አማካኝነት በቅርቡም ተግባራዊ እንቅስቃሴ ተጀምሯል። ይህንን ወደ ትምህርት ቤቶች ለማውረድ ይረዳ ዘንድ ከሚመለከታቸው አካላት ጋር በቦንጋ ከተማ ምክክር ተካሂዷል። ምክክሩን ያስጀመሩት የክልሉ ፍትህ ቢሮ ምክትል ኃላፊና የህግ ረቂቅ ዝግጅትና ግንዛቤ መፍጠር ዘርፍ ኃላፊ አቶ በላይና ሪሞ እንዲሁም በቢሮ የህግ ረቂቅ ዝግጅትና ግንዛቤ መፍጠር ዳይሬክቶሬት ዳይሬክተር አቶ ሀብታሙ ወልደ ሚካኤል ናቸው። ህግን እያወቀ ስርዓትን እያወቀ መሄድና ማደግ እንዲችል ለማድረግ የህግ ክበባት በየትምህርት ቤቱ ማቋቋም አስፈላጊነት ላይ መወያየትና የጋራ መግባባት መፍጠር ነው። ይሄ የሚሆንበት ዋናው ምክንያት ትውልድን በህግ እና ስርዓት እየቀረጽን በምንሄድበት ሰዓት ህግን ያወቀ ትውልድ እየፈጠርን በምንሄድበት ሰዓት ለሀገርና ለህዝብ የሚጠቅም ነገሮችን መፍጠር ይቻላል። ስለዚህ ከታች ጀምሮ ህግን ያወቀ በተለይም በመሰረታዊ የህግ ጉዳዮች ላይ ተማሪዎች እውቀት እያገኙ መሄድ የሚችሉበት ሁኔታዎችን መፍጠር ተገቢ ነው ተብሎ ስለታመነበት በአገር ደረጃ የፍትህ ትራንስፎርሜሽን ወይም ሪፎርም እየተካሄደ ባለበት ወቅት አንዱ የትራንስፎርሜሽን ፒላር ተብሎ ከመሰረተ ፍትህ አንጻር አንድ ፒላር ተደርጎ እየተሰራ ያለበት ጉዳይ ስለሆነ በዚህ አይነት መልክ በየትምህርት ቤቱ የህግ ክበባት ህግን እንወቅ ክበባትን ማቋቋም ተገቢ ነው ብለን ነው እንወስዳለን። እንደሚታወቀው አሁን ከቴክኖሎጂዎች መርቀቅ ከማህበራዊ ትስስር መጠናከርና ከአንዳንድ ነገሮች አንጻር ወንጀል እጅግ በጣም እየተራቀቀና አስቸጋሪ እየሆነ ስለመጣ ይህንን ተማሪዎች ተረድተው ቤተሰቦቻቸውን፣ አካባቢያቸውን፣ መንደራቸውን እንዲያነቁ እንዲያንጹና ለራሳቸውም ደግሞ በወንጀል አስከፊነትና ምንነት ላይ በቂ ግንዛቤ ኖሯቸው እንዲያድጉ ለማስቻል የታለመ ነው። የሚመለከታቸው አካላት የትምህርት ባለድርሻ አካላትና ሌሎች የበኩላቸውን አስተዋጽኦ እንዲያበረከቱ የጠየቁት አቶ በላይነም በአስተዳደር ስነ ስርዓት ህግ ላይም ትኩረት ሰጥቶ በመስራት የዜጎች ፍትሐዊ ተጠቃሚነት ላይ መስራት ፋይዳው የላቀ መሆኑን አመላክተው በዚህ ረገድ ጠንካራና ዜጋ ተኮር አገልግሎት መስጠት እንደሚጠበቅም ገልጸዋል። አስተዳደር ተቋማት ለብዙ ጊዜ ለብዙ ዘመናት የአስተዳደር ህግ ወይንም ተቋቁሞ ለብዙ ጊዜ ሲሰራ የነበረበት ሁኔታዎች ቢኖሩትም የአስተዳደር ስነ ስርዓት ህግ አልነበረም። በአገር ደረጃም በክልል ደረጃም ይህ ለውጥ ከመጣ ጊዜ ጀምሮ አንዱ የገፊ ምክንያት የለውጡ ገፊ ምክንያት ተደርጎ ከተወሰዱት ውስጥ አንዱ የዜጎችን መልካም አስተዳደር ስርዓት ማስከበር ነበረ። ፍትሃዊ የሆነ ተጠቃሚነትን ማስከበር ነበርና በዚህ አይነት መልክ አንዱ መሰራት አለበት ተብሎ በመንግስት የተወሰደው የአስተዳደር ስነ ስርዓት ህግ መውጣት ነው። የአስተዳደር ስነ ስርዓት ህግ በመውጣበት ጊዜ እያንዳንዱ የአስተዳደር ተቋማት የሚሰሩት ስራዎች ስርዓትን በተከተለ መንገድ መሰራት አለበት ነው። ተቋማቱ በህግ ተቋቁመዋል። ሲቋቋሙ ስልጣንና ተግባር ተሰጥቷቸው እየሰሩ ይገኛሉ። ነገር ግን ደግሞ እንዴት ባለ አግባብ መስራት አለባቸው የሚል ነገሮች አሉ። እሱን በተመለከተ የራሱ የሆነ ስነ ስርዓት ያስፈልጋል ተብሎ ስነ ስርዓት ህግ ጸድቋል። በዚህ የአስተዳደር ስነ ስርዓት ህግ ላይ 3 መሰረታዊ ነገሮች አሉት። አንደኛው መመሪያ የማውጣት ጉዳይ ነው። የትኛውም ህግ በሚወጣበት ጊዜ የዜጎችን መብት በሚያጠብ መንገድ ሳይሆን የዜጎችን መብት በሚያከብር መንገድ መውጣት እንዳለበት ይታመናል። በመሆኑም ደግሞ በየተቋማቱ የሚወጡት መመሪያዎች እዛው ህዝቡም ህብረተሰቡም በማያውቅ ሌሎች አካላትን ባለድርሻ አካላትን በማያውቁት መንገድ መመሪያዎች ወጥቶ በዛው ነው የሚሄዱት ያለው። እሱ ብቻ አይደለም ራሱ
የአስተዳደር ተቋም መመሪያውን ያወጣውም ጭምር ያወጣውን መመሪያ በተገቢው መንገድ የማያውቁበት ሁኔታዎችም ጭምር ናቸው ያሉት። ስለዚህ አሁን አስተዳደር ስነ ስርዓት ህጉ መመሪያ እንዴት ይወጣል፣ መመሪያ በምን አይነት መልክ ይወጣል፣ የት ይመዘገባል የሚለውን የራሱ የሆነ ስርዓት ደንግጎ የደነገገ ህግ ነው ማለት ነው የአስተዳደር ስነ ስርዓት ህግ። ሁለተኛው ውሳኔ አሰጣጥ ነው። የአስተዳደር ተቋማት ውሳኔዎችን ይሰጣሉ። ውሳኔ የሚሰጠው በሰው ላይ ነው። ሰውን በሚጠቅም በህብረተሰቡ በሚጠቅም መንገድ ላይ ነው የሚሰጠው። የምንሰጣቸው ውሳኔዎች በተቻለ መጠን ስርዓት አላቸው። ያንን ስርዓት ተከትሎ መፈጸም አለበት የሚል ነገሮች አሉት። ይህንን በተመለከተ የአስተዳደር ስነ ስርዓት ህጉ እንደ ድንጋጌ አድርጎ አውጥቷል። የጸደቀ ህግም እንደ ክልላችንም አለ፣ በፌደራል ደረጃም ወጥቶ ቆይቷል። እነኚህ ነገሮችን መመሪያ ሲወጣና ውሳኔ ሲወሰን መመሪያን ያወጣን ነው ተገቢ ያልሆነ ከሆነ መስተካከል የሚገባ ነገር ካለ የተወሰነው ውሳኔ መስተካከል መታረም የሚገባም ነገር ካለ ዜጎች ውሳኔው እንዲከለስ መመሪያው እንደገና እንዲታይ የማድረግ መብት አላቸው። ይህንንም መብት ይሰጣል አዋጁ። ስለዚህ ከዚህ ተነስቶ ምን መደረግ አለበት? እንደገና መከለስ አለበት። ይሄ መመሪያ ልክ አይደለም ሊሉ በሚችሉበት መንገድ ላይ ለፍርድ ቤት እንዲከለስ ወይንም እንደገና እንዲታይ ውሳኔውም እንደገና እንዲታይ የማድረግ ስራዎችን መስራት እንዳለበት የአስተዳደር ስነ ስርዓቱ ይህንን ያደርጋል። ስለዚህ ይህንን በተመለከተ በተለይ ከፍትህ መምሪያ የመጣችሁት የመምሪያ ኃላፊዎችና የግንዛቤ መፍጠር ስራ ሂደት አስተባባሪዎች በአስተዳደር ስነ ስርዓት ጉዳይ ላይ በተቻለ መጠን ታች ግንዛቤ በመፍጠር ችግር ውስጥ የሚገቡትን በመታደግ ውስጥ የሚሰጡት ውሳኔዎች የሚወጡት መመሪያዎች ስርዓትን ተከትሎ መውጣት የሚችሉበት ሁኔታዎች ላይ በተገቢ መንገድ መስራትን ይጠይቃል ማለት ነው። የክልሉ ፍትህ ቢሮ ይህንን መመሪያ በመሰረታዊነት ሲያወርድ ታሳቢ ያደረገው ትምህርት ቤቶችና ተማሪዎች ህግን በማወቅ በስነ ምግባር ታንጸው እንዲያድጉ ለማስቻል መሆኑ ተገልጿል። ትምህርት ቤት ላይ የክበባት ዋነኛው መደራጀት ዓላማው ምንድነው? ተማሪዎች በቲዮሪ የተማሩትን ኤክሰርሳይዝ እያደረጉ በተግባር እያዩ በተግባር እየሞከሩት እንዲሄዱ ከማድረግ አንጻር ትልቅ ሚና አለውና ከዚህ አንጻር ነው የክበባት አደረጃጀት ዋናው ክፍል ውስጥ የተማረውን በተግባር ራሱ ባለቤት ሆኖ እየሞከረው ተጨማሪ ደግሞ ተልእኮችም ሲሰጡ ወደ ኮሚኒቲው እየወሰደ ያንን በክበባት የሰሯቸውን ነገሮች በተጨባጭ ወደ ቤተሰብ ወደ ኮሚኒቲው እየወሰደ ተግባራዊ እንዲያደርግ ከማድረግ አንጻር ትልቅ ሚና ያለው ነው። ስለዚህ ከቲዮሪ ወደ ተግባር ለማሻገር የምንጠቀምበት የተጓዳኝ ትምህርት መደበኛውን የመማር ውጤት ሂደቶችን ወደ ተግባር የሚቀይርበት ሂደት ነው የሚሆነውና ስለዚህ ከዚህ አንጻር በተግባር የሚያሳይበት ክፍል ውስጥ የተማረውን በተግባር የሚያሳይበት አደረጃጀት ነው። በአጠቃላይ ክበባትን አደረጃጀትን እየሄድን ያለ ነው። ዛሬ የተወያየንበት ዋነኛው የክበቡ ይዘት ህግን እንወቅ ክበብ ሲሆን ይሄ ክበብ በአጠቃላይ ልጆቻችን ከህግ ጋር ተያይዞ ሰፊ ይዘቶችን ይማራሉ ክፍል ውስጥ። ይህን በተግባር እነሱ በድራማ በጭውውት ይህን የህግ ጉዳይ እነሱም ያወቁትን ወደ ተግባር እየቀየሩ ኤክሰርሳይዝ እያደረጉ በተጨማሪ ደግሞ ተልእኮ ተሰጥቷቸው በአካባቢም ህግ ተግባራዊ እንዲደረግ ከማድረግ አንጻር እንዲያስተምሩ ተልእኮ ለመስጠት ምቹ ሁኔታ የሚፈጥር መመሪያ ነው ዛሬ የተወያየንበት። እኛ እንግዲህ የባህሪ ተጓዳኝ ትምህርት ዘርፍ ላይ ወደ 6 የሚሆኑ ክበባት አሉ። ይሄኛው ወደ 7ኛ ክበብ ሆኖ እንዲሄድ ከማድረግ አንጻር ትልቅ ፋይዳ አለው። ስለዚህ ጠቀሜታ አለው ብለን ነው የወሰድነው። ጠቀሜታው ምንድነው? ህግን እንወቅ ክበብ ዋናው ምንድነው? ተማሪዎቹ ህግን ከማወቅ ባለፈ አካባቢ ላይ ህግ በአግባቡ ተግባራዊ እንዲደረግ ከማድረግ አንጻር ትልቅ ሚናና ድርሻ ያለው ከመሆኑ ጋር ተያይዘው እንግዲህ በቀጣይ አጠናክረን መሄድ ያለብን ጉዳይ እንደሆነ አድርገን የወሰድነው። ህግ ያው ኖርማሊ በይዘት ደረጃ ልጆቻችን ይማራሉ። ህግን ማስተማር አለባቸው ልጆቻችን። ይሄ ከ7ኛ ክፍል ጀምሮ ያለው ላይ ተግባራዊ እንዲደረግ ነው እንትን የተደረገው። በአጠቃላይ ከመካከለኛ የትምህርት እርከን እና 2ኛ ደረጃ ላይ እንዲሁም ኮሌጆችን አካቶ እንዲሄድ ከማድረግ አንጻር እኛ በቀጣይ አጠንክረን የምንሄደው የክበብ እንትን ነው። ይሄ ተማሪዎቻችን ከማወቅ ባለፈ የማሳወቅ ግዴታም እንዲወስዱ ከማድረግ አንጻር ትልቅ ሚና ያለው ነው። ማወቅ ራሳቸው ህግን ማክበር
ሌሎቹ እንዲያከብሩ ከማድረግ አንጻር ትልቅ ኃላፊነት ወስደው እንዲሰሩ ምቹ ሁኔታ የሚፈጥር ከመሆኑ ጋር ተያይዘው እኛ አጠናክረን በትምህርት ቤቶቻችን በመካከለኛ ደረጃና በሁለተኛ ደረጃ ተግባራዊ ለማድረግ የምንሰራው ስራ ነው የሚሆነው። ስለዚህ ጠቀሜታውም የጎላ ነው። ራሳቸው ህግ ያወቁትን ወደ ተግባር እንዲቀይሩ ምቹ ሁኔታ ይፈጥራል። ሌሎቹን እንዲያስተምሩም ጭምር ተልዕኮ ይሰጣቸዋል። ይህንን እየተወያዩ እነሱም እያወቁ ሌላውን እያሳወቁ እንዲሄዱ ከማድረግ አንጻር ሰፊ ኃላፊነት ያለው ነው። ስለዚህ ክበባት ኖርማሊ እኛ ጋር በርዕሰ መምህር ወይም በምክትል ርዕሰ መምህር እንዲሁም በዚህ በሌሎቹ አደረጃጀቶች ተጠናክረው እንዲሄዱ ከመሄድ አንጻር ተጠሪ ተመድበው የሚሄድ ከመሆኑ ጋር ተያይዞ ይሄን አጠንክረን የምንሄድበት የኛ አደረጃጀት ጋር አጣጥመን የምንሄደው ነው። ዛሬ የቀረበው መመሪያም ከዚህ አንጻር ነው። በቀጣይም ታች ሲወርድ ደግሞ ትምህርት ቤት ይሄዳል። ያ መመሪያ በአግባቡ ኮንቴክስቹዋላይዝ አድርጎ ውጤታማ ስራዎች እንዲሰሩ ከማድረግ አንጻር ሰፊ ተግባራትና ተልዕኮዎችን ለትምህርት ቤት የሚሰጥ ከመሆኑ ጋር ተያይዞ እኛም አጠንክረን የምንሄደው ነው የሚሆነው። እንደሳቸው ገለጻም በትምህርት ቤቶች ደረጃ የክበብ አደረጃጀት አዲስ መልክ እንዲይዝ ተደርጎ እየተሰራበት ነው። በተጨማሪም በተቋማት ባህሪያት ላይ ተመርኩዘው የሚቋቋሙ መኖራቸውን የጠቆሙት ምክትል የቢሮ ኃላፊው ከወረዳ ጀምሮ በየደረጃው የሚገኙ የፍትህ አካላት ትምህርት ቤት ድረስ በመውረድ አብረው እንዲሰሩ ጠይቀዋል። ትምህርት ቤቶች ስትሄድ ያሉ ክበባትን ቀድመ መጠየቅ አለብኝ ማለት ነው። ለምንድን ነው? በተማሪ ፍላጎት የሚመሰረቱ ከመሆኑ ጋር ተያይዘው ማለት ነው። የክበባት ተጠሪዎች በተለይ ክበባትን ሲቀሰቅሱ እንደ ቅስቀሳ ሁኔታቸውና እንደ ተግባራቸው የተማሪዎችን ፍላጎት ተነሳሽነት የሚቀሰቅሱ መሪዎች ባሉበት ብዙ ተማሪዎች እዛ ክበብ ላይ ይኖራሉ ማለት ነው። ስለዚህ እንቅስቃሴውን በዛ ልክ ይሆናል ማለት ነው። ለአብነት የስፖርት ክበብን ብትወስድ የስፖርት ክበብ አክቲቭሊ የሚያስገዱ ትምህርት ቤቶች ሊኖሩ ይችላሉ። የስፖርት ክበብ ደግሞ ቀዝቀዝ ያለበት ቦታ ሊኖር ይችላል ማለት ነው። እና ለምንድን ነው? በፍላጎት ላይ የተመሰረተ በመሆኑ ሁሉን ክበብ እኛ አስቀመጥን እንጂ በአንድ ደረጃ 13 ክበባት ይኖሩናል አልን እንጂ ትምህርት ቤት ስትገባ ምናልባት 5ቱ 6ቱ ሊኖር ይችላል ማለት ነው። በዚህ ሂደት እንግዲህ አክቲቭ የሆኑ ክበባት ይኖራሉ፣ ደግሞ ቀዝቀዝ ያሉ ይኖራሉ ማለት ነው። በዚህ ሂደት በየትምህርት ቤቶች ስንሄድ ቀድመን ያለውን ክበብ ነው አሰስ የምናደርገው ማለት ነው። በዚህ ሂደት ውጤታማ የሆኑ የተሻለ ተሞክሮ ያላቸው ክበባት አሉንና በቀጣይም እነዛን እያጠናከርን እንሄዳለን። የኛ መመሪያም ላይ የሪፖርት ስርዓቱም በዛው ያዳጅ መመሪያውም ስላለ በዛ አግባብ እየመጣን ያለውና ስለዚህ ያው የተሳታፊው ቁጥር በእንቅስቃሴውና በፍላጎት ላይ ተመሰረተ ከመሆኑ ጋር ተያይዞ ልዩነቶች አሉ ማለት ነው። ሁለተኛ ደረጃ ላይ የተለያየ ነው። አንድ የተለያየ ነውና ኮሌጅ ላይ የተለያየ ነው። በዚህ ሂደት የሚፈጠሩ ልዩነቶች አሉ። ስለዚህ በዚህ ሂደት በቀጣይም እያጠናከርን የምንሄዳቸው እናንተም ወርዳችሁ እንደ ሚዲያ መስራት ያለባችሁ ማየት ያለባችሁ ሌሎች ተሞክሮ የሚሆኑ ለመናገር በጣም ተሞክሮ የሚሆኑ የክበባት እንቅስቃሴዎችም አሉን በትምህርት ቤቶች ናል። ይህንን ደግሞ እናንተም እየሄዳችሁ ትምህርት ቤት ገብታችሁ አጠንክራችሁ መሄድ ያለባችሁ የሚኖሩ ያስፈልጋሉ። ክበባትን ስናዋቅር ደግሞ ከተቋማት ፍላጎት አንጻር የምናደራጃው ክበባት አሉ። በተማሪው ባህሪ ላይ በአጠቃላይ ስነ ምግባሩን እያነጽን መሄድ አለብን ብለን ደግሞ የመሰረትናቸው ክበባት አሉ። እነሱ የማንን ፍላጎት እንትን ይፈልጋሉ፣ ድጋፍ ይፈልጋሉ። በወረዳ ያለውና በዞን ያለው ተቋማት ጽህፈት ቤቶች ትምህርት ቤት እየገቡ ግን ቅስቀሳ ስራዎችን ቢሰሩ በጣም ውጤታማ ስራ መስራት ይችላሉ። በቅርቡ የተደረገው የስነ ምግባር እና ስነ ዜጋ በተያዘ የግብረ ገብና ስነ ምግባር እና ጸረ ሙስና ክበብ ላብነት ጥያቄና መልስ ውድድር አደራጅተው በጣም ውጤታማ ስራዎች የተሰሩበት እስከ ክልል ድረስ መጥተው የተወዳደሩበትና ያሸነፉበት ሁሉ እንደነበር እናያለንና ከዚህም አልፎ በጣም በድራማ መልክ ብዙ አስተማሪ ይዘቶች የሚቀርቡባቸው ትምህርት ቤቶች ስላሉ ይሄንን አጠንክረን በቀጣይ እንሄዳለን። ልዩነቱ ምንድነው? ታች ያለው ጽህፈት ቤቶች ትምህርት ቤት መግባት አለባቸው ማለት ነው። የውሳኝ ኩነት አሁን ክበብ ብናይ ትምህርት ቤት ገብቶ ተገናኝቶ የሚሰሩባቸው ሁኔታዎች አሉና በዚህ ሂደት በቀጣይ ልጆቻችን ላይ የስነ ምግባር የማነጽ ስራ አጠንክረን የምንሄድባቸው ጉዳዮች አሉ። ልዩነቱ ምንድነው? በእኛ እንቅስቃሴ እኛ ጋር አብሮ የሚሰሩ የክበባት ስራዎችን ለማጠናከር የሚሰሩ ተቋማትና ጽህፈት ቤቶች እንቅስቃሴ ጋር ጥገኛ ሆኖ በዚህ ልዩነት የሚመጡ አሉ። ሁለተኛ ትምህርት ቤትም ልዩነቶች ይኖራሉ። በዚህ ሂደት የሚደረጉ እንቅስቃሴዎች ናቸው። በአጠቃላይ የርዕሰ መምህሩ የተጠሪው እንቅስቃሴ ጋር የተገናኙ ጉዳዮች ናቸው ያሉትና ይህን አጠንክረን ተሞክሮችን እያሰፋ መሄድ ያስፈልጋል። የምክክሩ ተሳታፊዎች በበኩላቸው ለዚህ ተግባር አጀማመርና ውጤታማነት በቂ ዝግጅት ማድረግ እጅግ አስፈላጊ በመሆኑ ሁሉም ሊተባበር እንደሚገባም ጠይቀዋል። ማቋቋም ብቻ ፍላጎት መግለጽ ብቻ ሳይሆን ለማቋቋም የሚያስፈልጉ ግብአቶችን ተደራሽነቱ ዙሪያ ላይ እንዴት እንትን እንበል፣ እንዴት መምህራንን
በዚህ ክበቡ ዙሪያ ላይ እንትን ከፍትህ ጋር ሆነን እንስራ የሚሉት ነገሮች ላይ ዝግጅት መደረግ አለበት በአዲስ መንፈስ 2018 ለመጀመር ማለት ነው እና ይሄን ታሳቢ ተደርጎ መሰራት ይገባዋል የሚል ነው በእኔ በኩል ያለኝ እንትን ሌላው የዚህ የክበቡ ጉዳይ አሁን ራሱ ከአገራዊ ምክክር እንትኑ ጋር ተያይዞ አብዛኛው የአገራችን ጉዳይ ላይ እንደ ኢሹ እየተነሱ ያሉት ፕሮብሌሞች ከፍትህ ጋር ከማህበራዊ ከኢኮኖሚ የተለያዩ ኢሹዎች እንኳን በታች ላይ ካሉት ከህፃናት ጀምሮ እየተዋዩ ቢመጡና እንትን ቢሉ ምን ያህል ችግሮች ይቀረፋሉ የሚለውን በዋናነት ማየት ነው ያለብን ብዬ አስባለሁ። ምክንያቱም ታች ላይ ህፃናት አይምሮአቸው ጥሩ ሆኖ ስለ ሀገራቸው ሁኔታ አውቀው ስለ መብቶቻቸው ሁኔታ አውቀው ግዴቶቻቸውን አውቀው ቢሄዱ ኖሮ አሁን የምናያቸው ብልሽቶችን ሊቀንሱ ይችሉ ነበር። አመለካከት ማለት ነው ለሀገራቸው ያለው አመለካከት ተቆርቋሪነት ላይ እነዚህ መጥፎ ስነ ምግባር ለሀገራቸው ላይ የሚታዩ ጥሩ ያልሆኑ ስራዎችን የመቃወም የመታገል ነገር ህፃናት ላይ ይወጣ ይችል ነበር። ይሄ ባለመሰራቱ ግን አሁን ህፃናት የሆነ ነገር ሲሆን ወይም የሆነ እንትን ለጥፋቱ ላይ ቶሎ ለጥፋቱ ላይ መልካሙን ስራ ከምትለው ጥፋቱ ላይ ነው ላይክ የሚያደርግ አሁን ፌስቡክ ላይ እናያለን ቴሌግራም ላይ እናያለን አብዛኛው መልካም የሆኑትን የሚጠቅሙ ላይ ላይክ የሚያደርገው ትንሽ እነዚህ መጥፎ ነገሮች ላይ ግጭት የሚያስነሳ ወንጀል ነክ የሆኑ አሁን ሙስና ላይ ብዙ ነገር አመለካከቶች አሉ ይሄንን የሚያበረታታ ነው የሚበዛው ከንትን ከሚል ማለት ከሚያወግዝ ማለት ስለዚህ ይሄ አይነት እንዳይኖር ታች ህፃናት ላይ ንጹህ አይምሮ ያላቸው አመለካከት ጥሩ እንትን እንዲኖራቸው ቢሰራ ይሄ ሁሉ አሁን የምናያቸው ብልሽቶች ሊመጡም የሚችሉበት ሁኔታ አይኖር። አሁን እኔ የራሴ ልጅ አለ የራሴ ልጆች አሁን እንደዚህ ሄደው ተዋይተውልኝ ህጎችን አውቀው መብት ግዴታቸውን አውቀው ስለ ሀገራቸው የተወሰነ ይዘው ቢመጡ ፍላጎት አለኝ እንደዚህ ሁላችንም እዚህ ውስጥ የራሳችን ቤተሰብ እንዳለን ነው ማሰብ ያለብን ልጆች እንዳለን ስለዚህ ቢያውቁልኝ የሚለው ነገር ቢመጣና ተነሳሽነት እንዲኖር ማለት ነው በ2018 ተቋቁሟል በሚለው ቅድም ባልኩት መሰረት ተቋቁሟል ብለን ዝም የምንለው ሳይሆን የልጆቻችንም አመለካከትና እንትን የሚቀየርበት ነገር ነው የሚለውን ታሳቢ አድርገው ቢሰራ ጥሩ ነው የሚል እንትን አለኝ። ከዚሁ ጋር ደግሞ አንድ ከአቶ ዳግሙ ያነሳውም ነገር አለ አሁን ማረሚያ ላይ ብዙ ጊዜ እንሄዳለን እና አጥፊዎች አሉ አብዛኛው ወጣቶች ናቸው እና ለምንድን ነው መጀመሪያ እንደዚህ እናንተ እኛ ከገባን በኋላ ችግሮች ከተፈጠሩ በኋላ ከታሰርም በኋላ እናንተ የምትሰጡን ምክር እናንተን ምንድነው ቀድመን ሳንል ከድሮ ጀምሮ ትምህርት ላይ ብለን ከመጀመራችን በፊት በመሃል እየመጣችሁ ትምህርት ቢሰጠን እኮ እንደዚህ ልንገባ አንችልም የሚል ነገሮች ይነሳሉ እዛው ነው ማለት ከሆነ በኋላ ስለዚህ ይሄ የሚያሳየው ምንድነው ገና ትምህርት ላይ ያሉ እንኳን ትምህርቶችን እየሰጠናቸው ግብአት እየሰጠን የወንጀል አስከፊነት እናስተምር ኖሮ አሁን መጥቶዛ የሚገቡበት ነገር ላይ የሚቀንስበት ሁኔታ ይኖራል ለመንግስትስ በጀት አሁን ለነሱ የሚወጣው በጀት በጣም ከባድ አሁን ወንጀል ፈጽሞ ገብተው እዛ እንትን የሚሉ ማረሚያ ላይ በጣም መንግስት ላይ ኮስት ራሱ እየበዛ ነው ያለውና ወንጀል ከመከላከል ረገድ አሁን የክበቡ መቋቋሙ ራሱ በተጓዳኝ የሆኑ ጥቅሞቹ እየሰፋ ነው የሚመጣው የሚል እንትና የወንጀልን ከመቀነስ አንፃር ስለዚህ አስፈላጊነቱ ላይ በደንብ ትኩረት ቢደረግበት እንደ ስብሰባ ብቻ እንትን ብለን ሰልጥነን የምንሄደው ብቻ ሳይሆን ወደንብ ነክቶን በቃ ውስጣችንን ነክቶን ወደ ተግባር የምንሄድበት ነገር ቢኖር ጥሩ ነው የሚል በኔ በኩል አመላክታለኝ ሰነዱ ላይ ከሰባተኛ ክፍል ብሎ ይጀምርና ርዕሰ መምህርና ምክትል ርዕሰ መምህሮች ይላል ምክትል ርዕሰ መምህራን ከሚል ወደ ኮሌጆች ሲሄድ ዋና ዲንና ምክትል ዲኖች ነው የሚለው ምክንያቱም ይሄ ሰነድ እንደነበረ ርዕሰ መምህር ምክትል ርዕሰ መምህር ምናምን ያለ የሚወርድ ከሆነ ለታችኛው መዋቅር ትምህርት ተቋም ብቻ የተፈጠረ ይመስልና ላይ ተገብሩ ሁላ ይችላሉ ስለዚህ ያ እንዳይሆን ምናልባት ይዘቱን የሐሳቡን ይዘት እንዳለ ሆኖ ግን ወደዛ ሲወርድ ይሄን ይዘት ካልቀየረ አስቸጋሪ ነው የሚል ግምት ስላለኝ ነው ታንኪዩ የተወደዳችሁ የፕሮግራማችን ተከታታዮች በትምህርት ቤቶች የሚገኙ የተለያዩ ክበባትን በማደራጀት በክፍል ውስጥ በንድፍ የሚማሩትን ወደ ተግባር እንዲቀይሩት ከማስቻልም በላይ በተግባር የተደገፈ ትምህርት እንዲያገኙም ያግዛል ህግን እንወቅ
ክበብም ቀደም ሲል የዳሰስናቸውን ሀሳቦች ለመተግበር ምቹ በመሆኑ የባለድርሻ አካላት ድጋፍ ተጠናክሮ መቀጠል እንዳለበት የዘርፉ ሙያተኞችና የውይይቱ ተሳታፊዎች መክረዋል። ባችን ይሄንን ፕሮግራም ላውንች ማድረግ ነው። ያንን አድርገናል። ትምህርት ቤት አመራሮችም ከኛ ጋር አሉ። ከዚህ ቀጥሎ እንግዲህ በቀጥታ የሚሆነው የሚወርዱ በቢሮ በኩል የሚወርዱ የአፈጻጸም መመሪያዎች ይኖራሉ። በእኛም ቢሮ ደግሞ የሚወርዱ ሰነዶችና ተጨማሪ ማኑዋሎች ይኖራሉ። ያ በቀጥታ ይወርዳል። በሚወርዱበት ጊዜ ለቀበሌዎች አቅራቢያ ላይ ያሉ የወረዳ ፍትህ ጽህፈት ቤትና የወረዳ ትምህርት ጽህፈት ቤቶች በጋራ በመቀናጀት ርዕሶች ይለያሉ። ያ የሚለየውን ርዕስ ወደ ትምህርት ቤቶች ይበትናሉ። ትምህርት ቤቶች በሚበተንበት ጊዜ ደግሞ በትምህርት ቤቱ ያለው የትምህርት ቤት ርዕሰ መምህር ለዚህ በቀጥታ ተጠሪ የሆነና ክበቡን ይቆጣጠራል፣ ይከታተላል። ተማሪዎች የሚያነሱ ጥያቄ ካለ ያንን ይይዛል። እዛው ተማሪዎች እርስ በርሳቸው ተወያይቶ ምላሽ እንዲሰጡበት እንፈልጋለን። ከነሱ አቅም ደግሞ በላይ የሚሆን ነገር ካለ በትምህርት ቤት ደረጃ ምላሽ ይሰጣል። ካልተቻለ በወረዳ ፍትህ ጽህፈት ቤት በኩል ምላሽ ይሰጣል። ወደፊት በጣም ሰፊ ስራዎች አሉ። የእርስ በርስ የጥያቄና መልስ ውድድር ይኖራል። ማትጊያዎች ይኖራሉ፣ ሽልማቶች ይኖራሉ ጎልቶ በሚወጡበት ትምህርት ቤቶች አካባቢ ላይ። ስለዚህ ስራው በጣም ሰፊ ነው የሚሆነው። በጣም እርግጠኛ ነኝ ሁሉም ሰው ደስተኛ እንደሚሆንበት፣ ተማሪዎች በጣም ደስ ብሏቸው የዚህ ክበብ አካል እንደሚሆኑ አባል እንደሚሆኑም በጣም እርግጠኞች ነን። ከዛሬ ጀምሮ እንግዲህ በቀጥታ ስራው ወደ ትምህርት ቤቶች ይወርዳል። ትምህርት ቤቶች የማደራጀት ስራውን ይሰራሉ። የተማሪዎች ለየታ በቁጥር በጾታ በትምህርት ደረጃ ይሆናል። ያ የተለየው ተማሪ በራሱ ፍላጎት ነው። በተለይ በፍላጎት መሰረት በሚያደርግበት ጊዜ የተሳካ ውጤት ሊመጣ ስለሚችል የተማሪዎችን ፍላጎት መሰረት አድርገን ነው ማስኬድ የምንፈልገው። አደረጃጀቱም ውጤትን መሰረት ያደረገ እንዲሆን መስራት ከሁሉም የሚጠበቅ መሆኑ ተመላክቷል። በቀጣይ ዝርዝር አፈጻጸም መመሪያን የያዘ ሰነድ በማዘጋጀት መሰረታዊ የግንዛቤ ለመፍጠር የሚሰራ እንደሆነም ከመድረኩ በተሰጠ ማጠቃለያ ሀሳብ ተገልጿል። የባህሪ ተጓዳኝ ዘርፍ ላይ ህግን እወቅ ክበብ እንደ ክበብ ይቋቋማል። እኛም በጣም ተገቢ ነው ብለን እናስባለን። አንዳንድ በሚዲያ በቴሌቪዥን ሲቀርብ እኮ ልጆች እንትን ሲያደርጉ እኮ እጅግ በጣም እኛም ቁጭ ብለን የምንመለከትበት ስለሆነ ይሄ በጣም ትልቅ ነው። ልጆቻችን ክፍል ውስጥ የተማሩትን ኤክሰርሳይዝ የሚያደርጉበት፣ ቤተሰቦቻቸው የሚያስተምሩበት፣ ኃላፊነትም ወስዶ ለአካባቢው የሚያስተምሩበት ስለሆነ ከዚህ አንጻር እኛ ወሳኝ ክበብ ነው ብለናል። ስለዚህ እንደ ክበብ ነው የምናደራጀውና ሌሎቹም ብዙ ስለሆኑ ነው እንደውም ለወደፊት እናጠናውና በቃ አክቲቭ ያልሆኑትን እንትን እናደርጋለን። በዝቶብናል የሚል ቅሬታዎች ስላሉ እኛ ክበብ በጣም በዝቷል የሚል ቅሬታም ስላለ በቀጣይ ያጠናን አክቲቭሊ እንትን የማያደርጉትን እንቀንሳለን። ከዚህ ጎን ለጎን ትምህርት ቤት ስነድ 13ቱም ወይም 19ቱም ላይኖር ይችላል የሚለው መያዝ ያስፈልጋል። ለምን በፍላጎት ላይ የተመሰረተ ክበብ ስለሆነ ልጆቹን ምረጡ ተብሎ ነው ጥሪ የሚደረገው። ፕሮሞሽን ነው የሚሰራው። ስለዚህ በዛ ነው የሚሄደው። ከዚህ አንጻር ያሉ ጉዳዮችን አንስቼ ነው ለማንሳት ፈልጌ ነው። ግን ታች ያላችሁ ትምህርት ቤት ገብታችሁ ደግፉ። አንድ ቀን የክበብን ተጠሪ ገብታችሁ ብታወያዩ ምርጥ ስራዎችን ታገኛላችሁ። ጥያቄና መልስ እንዲደረግ ቢጠይቁ ጥያቄና መልስ ውድድር በሳምንት ውስጥ ይደረግላችኋል ወይ በሁለት ሳምንት ውስጥ ይደረጋልና ዋናው የኛ መቅረብ ነው የሚለው ለማንሳት ፈልጌ ነው። ነገሮቹ ወደ ስራ ይግቡ ብለን ስንመጣ አንደኛው ከውጤታማነት ጋር ነው ማያያዝ ያለብን። እኛ አሁን የክበቡ አደረጃጀት አቶ ጸደቀ እንዳነሳው በየክፍል ይሁን የሚለው ጉዳይ አይደለም። የቁጥር መብዛቱን አይደለም እኛ የምንፈልገው። ከውጤታማነት አንጻር ሰብሰብ ያለ ቅድም ከዳውሮ ትምህርት መምሪያ ከተገለጸው አንጻር እንደው ቢቻል ቢበዛ በየፈረቃ አንዳንድ የተሻለ ክበብ መፍጠር ቢቻል እንጂ በየክፍል የሚለው ነገር መሄድ የለበትም የሚለው እኛ በየክፍል እንትን ለማድረግ አይደለም። ከሰባተኛ ክፍል በላይ ብለን ስናስቀምጥ በየክፍሉ የሚል እንትን ሳይሆን ያው ልምድም እናንተ ጋር ስላለ ከእናንተም ወስደን አብረን በጋራ ለመስራት ነው ታሳቢ ያደረግነው። ዋናው ግን ከሰባተኛ ክፍል ታች ከወረደ ችግር እንዳይኖር ታሳቢ ለማድረግ ሊሚቴሽኑን ታች ለማስቀመጥ ስለተፈለገ ነውና በዛ ልክ ብንወስድ እኛውን ነው ሊሚት ያደረግነው። ከሰባተኛ ክፍል በላይ ይሁን ብለን አስቀመጥን እንጂ እስከ ኮሌጅ መሄድ የለበትም የሚለው ነገር አልወሰድንም። እኛ ሊሚቴሽኑ በዛ ልክም ስላልወሰድን እስከ ኮሌጅም መሄድ አለበት እውነት ነው። ስለዚህ ያንን እስከ ኮሌጅ የሚደርሰውን ነገርም በሚመለከት እንዴት አድርገን አደረጃጀቱን እንሂድበት የሚለውን ነገር ከትምህርት ቢሮ ጋርም በመሆን በጋራ የምንሰራበትን ሁኔታዎችን እናመቻቻለን የሚለውን ነገር ወስደን ወደ ስራ መግባት አለብን ብዬ ነው የማስበው። ከዛ ያለፈ የሰነድ የማዘጋጀትን ጉዳይ
ትክክለኛ ሀሳብ ነው። አንዳንድ ጊዜ ተማሪዎቹ መቸገር በማይችሉ መንገድ ነው ርዕሰ ጉዳዩ መመረጥ ያለበት። ተማሪውን የሚያደነጋግር ርዕሰ ጉዳይ አያስፈልግም። መሰረታዊ የህግ ጉዳይ ነው የምንፈልገው። መጀመሪያ ከጀመርን በኋላ ሂደቱን እየገመገምን ስንሄድ አካሄዳችንንም እያስተካከልን ነው የምንሄደው። ያንን አድርገን ስለምንሄድ እንሰራለን። ሰነዱንም እናዘጋጃለን። ሰነዱን የምናዘጋጀው በቢሮ ደረጃ ስንነጋገር ፍትህ መምሪያዎችም አሉ፣ ወረዳ ፍትህ ጽህፈት ቤቶችም አሉ። እነኚህ እንደውም የሆነ ችግር የጥያቄ ጋፕ የሚፈጠርበት ክበብ ካለም ከወረዳ የአቃቤ ህግም ታች ወርዶ ልጆቹን የሚያበቃበትን ሁኔታም ጭምር ነው የምናስበው። እኛ በዛ ልክ እንሄዳለን። ማበረታቻውንም በተለይ የጥያቄና መልስ ውድድሩንም ከኛ የቀደሙት ያደረጉትን መልካም ተሞክሮችን ወስደን አብረን የምንሰራበት ሁኔታዎች ይኖራሉ ብዬ ነው የማስበውና በዚህ ልክ በጋራ የምንሰራበት ሁኔታዎች እንፈጥራለን የሚል ሀሳብ ነው ያለን። ሳምንት በሌላ ዝግጅት እስክንገናኝ ቸሩን ተመኘን።